ለጠፋው ድመቴ ትልቅ ሽልማት። ለጠፋው ድመቴ ትልቅ ሽልማት። ለጠፋው ድመቴ ትልቅ ሽልማት። ከእናንተ መካከል ያያችሁት ካላችሁ የ10,000 ዩዋን ሽልማት እሰጣለሁ። ኡፍ! እነዚህ የከተማ ሴቶች እንዴት እንደሚጀነኑ! ድመት ጠፍቶባት አባቷ የሞተባት እኮ ነው የምትመስለው። ወላጆቿ ሲሞቱ እንኳን እንዲህ አልተረበሸችም ነበር። የ10,000 ዩዋን ሽልማት ማንን ለማስደመም ብላ ነው? እንዲህ አሪፍ ከሆነች ለምን ወደ ገጠር ተመለሰች? አዎ፣ እንዲያውም ወላጆቿ ይህንን አሮጌ ቤት ተውላት ነው እንጂ ያለዚያ አሁን ቤት አልባ ትሆን ነበር። ልክ ነሽ። ተናግራችሁ ጨረሳችሁ? እይት፣ አሁን እውነቱን መስማት ከበደሽ? ጄኔራል ሄ ጄኔራል የት ኮብለህ ነው? ልቤን አስወለቅከው እኮ። ኦ ጄኔራል 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 ጊዜ ተሻገርኩ እንዴ? ሰማይ ሊያንጉን ይጠግ ልዑል ሆይ እጅ እንስጥ! ኃያል ጠላት ደጃችን ላይ ደርሷል። ሕዝቡም በድንጋጤ ላይ ነው። ልዑል ሆይ ሊያንግሩ ለዓመታት በድርቅ ተመታለች። በከተማው ውስጥ ምንም የሚበላም ሆነ የሚጠጣ የከተማው ሕዝብ ልጆቻቸውን በምግብ ሲለውጡ እያየን ነው። እንደ ሊያንግድ ገዥ ሕዝቤን ሙሉ በሙሉ አሳፍሬያለሁ። እነዚህ የተፈጥሮ አደጋዎች ናቸው፣ የእርስዎ ስህተት አይደሉም ልዑል ሆይ። አይ፣ እኔ የዳቺያን ግዛት ልዑል ነኝ። ለሕዝቡ ብልጽግና ማምጣት ካልቻልኩ ጥፋቱ የኔ ብቻ ነው። ጄኔራሌን ተፋው። ይህ ልዑሉን ጠብቁ። አንተ ይህ ነገር ሲነኩት ይቀዘቅዛል፣ ደግሞ ማረፋ ይደፍቃል። ይህ ደግሞ ምንድን ነው? ልዑል ሆይ ይህ መርዛማ ሊሆን ይችላል። እኔ ልሞክረው ፈቃደኛ ነኝ። ይህ ውሃ የሚያረካ ቀዝቃዛ እና ጣፋጭ ነው። ትኩስና የሳር መዓዛ አለው። በጣም የሚጣፍጥ ነው። እስቲ እኔ ልዑልነቶ፣ ቆይ እኔው ራሴ አደርገዋለሁ። ይህ የሚቆረሽ ነው። ጣፋጭ ሆምጣጣ እና የሚያቃጥል ጣዕም አለው። እጅግ በጣም ይጣፍጣል። ይህ ከሰማይ የተላከ የተቀደሰ ስጦታ መሆን አለበት። ሰማይ ለሊያንግዙ ሕዝብ ስላዘነልን ምስጋና ይግባው። እናም ይህን መለኮታዊ ምግብ እና መጠጥ ስለሰጠን ሰማይ ይመስገን። ልዑልነቶ፣ በዚህ ምግብ እና ውሃ የሊያንግዙ ሕዝብ ይድናል። ለአማልክት ጥበቃ ምስጋና ይግባቸው። ያ ቅድም ያየናት ድመት መለኮታዊ መልእክተኛ መሆን አለባት። ይህ ልክ ነው። ግን መለኮታዊ መልእክተኛ ለምን በድመት መልክ ይታያል ይሆን? ብዙ መክሰስና መጠጦችን እዚህ ውስጥ ወርውሬ ነበር። ለምን ሁሉም ጠፉ? ይህ የድመት መጽዳጃ ነፍስ ዘርቷልን? መለኮታዊ መልእክተኛ ጄኔራል የትሮጠ ጠፋ። መለኮታዊ መልእክተኛ ይገርማል። ለምንድነው ሰው የሚያወራ የሚመስለኝ? መለኮታዊ መልእክተኛ ይህ ይሆን እንዴ? መለኮታዊው መልእክተኛ ወደ ዕቃው ውስጥ ዘሎ ገብቶ ጠፋ። ሊሆን ይችላል። ከአማልክት ጋር ዕቃዎችን መለዋወጥ እችላለሁ ማለት ነው። ይህ የድመት መጽዳጃ በሆነ ርኩስ መንፈስ ተበክሎ መሆን አለበት። አይ
ይህ ክፉ ነገር ከውስጥ አምልጦ ቢወጣስ? የመለኮታዊው መልእክተኛና የቀለበት መጥፋት ይገናኛሉ። ከዚህ በስተጀርባ ሌላ ነገር መኖር አለበት። አምላክ ሆይ እባክህ እንዳታዝንብኝ። ቅድም ዘናግቼ ነበር። አክብሮት ለማጉደል ብዬ አይደለም። ይህ ምንድነው? ክቡር አምላክ በመለኮታዊ ምግብ ባርከኸናል። የሊያንግዙን ሕዝብ ከጥፋት አድነሃልክ። ነገር ግን ቀለበቱ ከዘመዴ የተሰጠኝ ስጦታ ነበርክ። እንዲመለስልኝ ተስፋ አደርጋለሁ። ለማመስገን ሌሎች ዕቃዎችን ለማቅረብ ፈቃደኛ ነኝ። ቆይ እስቲ ነገሩን ላጣራው። እስቲ በደንብ ላስብበት። ከሌላው ዓለም ጋር ተገናኝቻለሁ ማለት ነው? ታዲያ በትክክል ምን ተፈጠረ? ከአነጋገሩ ስረዳ የሊያንግዱ ከተማ ባለስልጣን መሆን አለበት። እነዚህ መክሰሶች እና የጠፋችው ድመቴ ነው። በእውነት ይሰራል? ዋው! ቀለበቴ! እኔ አምላክ አይደለሁም። እኔ አምላክ አይደለሁም። እኔ ተራ ሰው ብቻ ነኝ። ተራ ሰው? እኔ አምላክ አይደለሁም። እኔ ተራ ሰው ብቻ ነኝ። ስለ መክሰሱ ማመስገን አያስፈልግም። ቀለበትህ ይኸው ይመለስልኪ። እዚያ ምን እየተፈጠረ ነው? እርዳታ ካስፈለገኪ በደብዳቤ አሳውቀኝ። ተራ ሰው? እንዴት ሊሆን ይችላል? ያ ምግብ ከዚህ በፊት አይቼው የማላውቀው አይነት ነበር። ምግቡ ሆነ መጠጥ የዚህ ዓለም ምርጥ ጣፋጭ ምግቦች ነበሩ። አንድ ሟች ሰው ይህንን እንዴት ሊያደርግ ይችላል? ይህ ወረቀት እንደ ዝንብ ክንፍስ ነው። እንዲሁም በጣም ነጭና ልስልስ ነው። በሟች ዓለም ውስጥ እንደዚህ ያለ ነገር የለም። አምላኳ ልትረዳኝ አስባለች። ሰማይ የሊያንጉን ከተማ አልተወም ማለት ነው። እኔን ሺን ሞያንን አልተወኝም። እኔ የሊያንግ ከተማ ገዥ ሺን ሞያን ነኝ። ሊያንግድ በክፍለ ዘመኑ ታይቶ የማይታወቅ ድርቅ ውስጥ ትገኛለች። አንበጣ ተስፋፍቷል። ውሃ እና ምግብም በጠና እንፈልጋለን። 50,000 ወታደሮች እና ሰላማዊ ነዋሪዎች ድንበሩን ይጠብቃሉ። ሕይወታቸው በክር ተንጠልጥሏል። አምላክ እንድትረዳን ለምናለውክ። ሊያንግድ ለዘላለም ለእርስዎ ታማኝ ትሆናለች። የውሃ ማስተላለፊያ ፕሮጀክቶች የሏቸውም፣ ወይም ደግሞ ደመና የማዝነብ ቴክኖሎጂ። አደጋ ሲከሰት ምንም ማድረግ አይችሉም። 50,000 ሕዝብ፣ ያ ማለት 50,000 ሕይወት አደጋ ላይ ነው ማለት ነው። እኔ ይህንን 30,000 ዩዋን ሩዝ ለመግዛት ብጠቀምበት ችግሩን ለማቃለል በቂ መሆን አለበት አይደል? ለአሁን ይቆይ። ሕይወት ማዳን ነው ዋናው ነገር። ክቡር አምላክ አትበለኝ። የቤተሰብ ስሜ ጉ ነው። ምግብን በተመለከተ ሄጄ መግዛት አለብኝ። ዛሬ ማታ እሰጥሃለሁ። የሊያንግዙ ከተማ ዳነች። አምላክ ጉ የካዝናው ገንዘብ ከዓመት በፊት ነው ያለቀው። አምላክ ጉ? እንግዲያውስ አምላክ ጉ ትሁን። መጠሪያ ስም ብቻ እኮ ነው። እነዚህ የሸክላ ዕቃዎች፣ ስዕሎችና የአበባ ማስቀመጫዎች ከግል ስብስቤ የተገኙ ናቸው። እንደማታጣጣያቸው ተስፋ አደርጋለሁ። እነዚህ እውነተኛ ጥንታዊ ቅርሶች ናቸው። ልበለጽግ ነው። ጄኔራል፣ ሰው ማዳን አስቸኳይ ነው። እህሉን አሁኑኑ ሄጄ መግዛት አለብኝ።
መልካም አዲስ ዓመት! ዋን ፕሮፊት ግሮሰሪ ሁሉም ዕቃዎች በ90% ቅናሽ። ኑና እዩ 90% ቅናሽ። ሩዝ መግዛት ፈልጌ ነበር። እቤቴ ድረስ ልታደርሱልኝ ትችላላችሁ? በዓል እኮ ነው። ማነው ሩዝ የሚገዛው? ማድረስ የለም ኑ እስኪ እዩ። 10,000 ኪሎ ግራም ሩዝ እፈልጋለሁ። እሺ 10,000 ኪሎ ሩዝ በኪሎ 1.5 ዩዋን ሂሳብ እሰጥሻለሁ። ነገር ግን ሩዙ ከከተማ እስከ ነገ ከሰዓት አይመጣም። ነገ? ለታላቅ ወንድምሽን ለዛሬ ማታ ቃል ገብቼ ነበር። ቺንዝ ይህንን ማስታወቂያ ለጥፍ። ልዑልነቱ ለከተማው ሕዝብ በሙሉ ሾርባና እህል ይታደል ነው። የእኛ የሊያንግዙ ከተማ ውሃም ሆነ እህል የላትም። ይህን የምናደርገው በምንድን ነው? ያልኩትን ብቻ ፈጽም። ከዚህ ማስታወቂያ ብዙ ቅጂዎች አዘጋጅ። እናም በከተማው ውስጥ ያለ እያንዳንዱ ነዋሪ ማወቁን አረጋግጥ። የሊያንግዙ ከተማ ማንም እንደማተው። በመጨረሻ የሚበላ ነገር ተገኘ። በመጨረሻ የሚበላ ነገር። እንደገና የጸደይ በዓል ሊደርስ ነው። በእንደዚህ አይነት ጊዜ ትኩስ ዱምፕሊንግ መቅመስ። ከበላው በኋላ ብሞትም ቅር ህልም አትቀፈል። አንድ ሳህን ትኩስ ሾርባ ካገኘን ራሱ ዕድለኞች። መንገድ ልቀቁ! መንገድ ልቀቁ! ሁሉም ሰው መንገድ ልቀቁ! ተንቀሳቀሱ፣ ሂዱ! መንገድ ልቀቁ! መንገድ ልቀቁ! ወደ ሊያንግዙ የሚወስደው የእህል መስመር ከተዘጋ ሸን ሞዩዋን ምን ይዞ ነው ምግብ የሚያከፋፍለው? ታዲያ ለምን ማስታወቂያ ለጠፍ? ምግብ አከፋፍላለሁ ብሎ የጭንቅ ጊዜ መላ ነው። ነገ በቀትር ሸን ሞዩዋን ምግብ ማቅረብ ካልቻለ በእርግጠኝነት አመጽ ይነሳል። እናንተ ሁለታችሁ እዚህ ቀርታችሁ ግቢውን በደንብ ጠብቁ። ምንም አይነት እንቅስቃሴ ካለ ወዲያውኑ ሪፖርት አድርጉ። እሺ፣ እሺ። ሰባተኛው ወንድም የሊያንግዙ ሕዝብ ምግብ ለማግኘት ልጆቻቸውን እየለወጡ ነው። አንተ ግን ያለምንም እፍረት እህል አከፋፍላለሁ ብለህ ማስታወቂያ ትለጥፋ። እንዴት ያለ ቀልድ ነው! ይሄ በሕዝቡ መካከል የራሳችን ሰዎች አስገብተን የሕዝቡን ስሜት ካነሳሳን፣ ግቢው ምንም እህል ማቅረብ ሲያቅተው በአንድ ጥሪ ሁሉም ይነሳል። በእርግጠኝነት አመጽ ይቀሰቀሳል። ድንቅ ዕቅድ ነው። ሰው ገድሎ መንፈሱ መስበር ማለት ይህ ነው። የእሱን ቲያትር አብሬ ይጫወታሉ። ትዕዛዙን አስተላልፍ። ከዋናው ከተማ ወደ ሊያንግዙ ከፍተኛ መጠን ያለው እህል ይላካል በሉ። ነገ ይደርሳል። ልዑል ሆይ፣ ዋናው ከተማ ምንም እህል አላከም። ሰባተኛው ወንድሜ እህል ሊያከፋፍል አስቧል አይደለም እንዴ? እንደ ታላቅ ወንድሙ እርግጥ ነው እኔ የልዑል ሐሳብ ድንቅ ነው። ሩዙ እስከ ነገ ከሰዓት አይደርስም። ምን ላድርግ? እስቲ ሌላ የሚፈልጉት ነገር ካለ ይመልከቱ። አለቃ፣ እዚህ ያለው ሁሉም ነገር በእውነት 90% ቅናሽ አለው። ሁሉም ዕቃዎች ከ90% ቅናሽ ይጀምራሉ። የአገልግሎት ጊዜያቸው ሊያበቃ የተቃረቡ ዕቃዎች አለቃ፣ 10,000 ፓኮ የፈጣን ኑድል እወስዳለሁ፣ 500 ሳጥን ብስኩት እና 2,000 ፓኮ የሃም ቋሊማ። እሺ፣ 30,000 ይመጣል። አዲስ ዓመት ስለሆነ 2,000 እቀንስልሻለሁ። አመሰግናለሁ አለቃ፣ እኔ እየሄድኩ ነው። እሺ፣ ቻው። ጄኔራል፣ እዚያ ውስጥ እንዳትገባ። ጄኔራል፣ ከአሁን በኋላ እዚያ መግባት አትችልም። በኋላ እዚህ ውስጥ ምግብ አስቀምጣለሁ። ገባ? ጎበዝ ልጅ። የሊያንግዙ ከተማ ወሳኝ ሰዓት ላይ ደርሳለች። የቤተሰቦችንና የመላው ከተማዋን ሕይወት አደጋ ላይ ጥያለሁ። የእመቤቷን ቸርነት ተስፋ ማድረግ ብቻ ነው የምችለው። እንዲሁም ምኞቴን እንድታሳካልኝ። ክቡርነቶ ልክ እንዳዘዙኝ ሰዎች ወሬውን እንዲያናፍሱ አዝላለሁ። እህል ወደ ሊያንግዙ ከተማ ተልኳል ብለው። ሰባተኛው ወንድም፣ የገዛ ጉድጓድህን እየቆፈርክ ነው።
ለዚህ እኔን ልትወቅሰኝ አትችልም። ክቡርነቶ፣ ይህ ዕቅድ በእውነት ድንቅ ነው። ልክ እኩለ ቀን ሲሆን ሊያንግዙ እህሉን ማቅረብ ካልቻለች ሰባተኛው ልዑል እንደመዘበረው ያረጋግጣል። ወታደሮቹና ሕዝቡም በእርግጠኝነት ያምጻሉ። ምግቡን መቼ ነው የሚያከፋፍሉት? ጠዋቱን ሙሉ ስንጠብቅ ነበር። ቤተ መንግሥቱ አስቀድሞ እህል ወደ ሊያንግዙ ልኳል። ከዚህ በላይ ከዘገዩ አረጋውያንና ሕፃናት ይራባሉ። አስገቡን። አዎ አስገቡን። እየተራብን ነው። አስገቡን። በእውነት ልንሞት ነው። እንዴት ያለ ድፍረት ነው! እነዚህን ወሬዎች የሚያናፍሰው ማን? ሆን ብሎ ወሬ የሚያናፍስ ሰው መኖር አለበት። ግቢው እህሉን ማቅረብ ካልቻለ በእርግጠኝነት ዓመፅ ያስነሳል። ምን እናድርግ? አንቺ እዚህ ቆይተሽ ግቢውን ጠብቂ። እኔ ሄጄ ለልዑሉ ሪፖርት አደርጋለሁ። ሕዝቡ በረሃብ እየሞተ ነው። እነሱ ግን አሁንም እህሉን አይለቁም። ይህ የልዑል መኖሪያ። ሁሉም ውሸታሞች ናቸው። ወገኖች፣ የልዑሉ ግቢ እህሉን መዝብሯል። ሆን ብለው ማከፋፈሉን እየዘገዩ በረሃብ ሊጨርሱን እየሞከሩ ነው። ራሽኑን ይከምራሉ። አረጋውያንና ሕፃናት እየተራቡ። ከእንግዲህ የምንከላከለው ለየትኛው ከተማ ነው? ግቢው እህሉን ካዘገየ ግቢውን እንወራለን። ግቢውን እንውረር። ግቢውን እንውረር። ግቢውን እንውረር። ሁላችሁም ስሙኝ፣ አትቸኩሉ። ልዑሉ በእርግጠኝነት እህሉን ያከፋፍላሉ። እህል? ግቢውን እንውረር። ልዑል ሆይ፣ ውጭ ያሉት ሰዎች ሁከት ላይ ናቸው። እንዲሁም ሰላዮች ወሬ እየነዙ ነው። እህሉን ማቅረብ ካልቻልን ዓመፅ መነሳቱ አይቀርም። ሊያንግዙ በውስጥም በውጭም ተከባለች። ግቢው በከባድ አደጋ ላይ ነው። እርስዎን ከከተማው ለማውጣት እስከ ሞት ድረስ እንዋጋለን። እናም ወደ ዋና ከተማውን መልሶ ወደ ዋና ከተማው መመለስ አባቴ የሊያንግዙ ልዑል ብሎ ሲሰይመኝ ገና 16 ዓመት አልሞላኝም ነበር። ወደ ዋና ከተማው የላኳቸው አቤቱታዎች ሁሉ ምንም መልስ አላገኙም። አልጋ ወራሹን ያለ ትዕዛዝ እንዳትመልስ የሚል ማስታወሻ አክሎበታል። አለበለዚያ እንደ ክህደት ይቆጠራል። ከዚህም በላይ እኔ የዚህች ከተማ ገዢ ነኝ። እንዴት የሕዝቤን መከራ ችላ ብዬ ራሴን ብቻ አድናለሁ? ልዑል ሆይ፣ በውጭ በኩል ረብሻ የሚቀሰቅሱ ተንኮለኞች አሉ። ሁኔታው ከቁጥጥር ውጭ የሆነ ነው። አሁን ካልሄድን በጣም ሊዘገይ ይችላል። ልዑል ሆይ፣ ክርክር ይብቃ። የመለኮት መልእክተኛ፣ የመለኮት መልእክተኛ፣ የመለኮት መልእክተኛ። ልዑል ሆይ፣ ይህ ምንድነው? ይህ ጭነት 10,000 ፓኬት ፈጣን ኑድልክ፣ 500 ሳጥን የተጨመቁ ብስኩቶች እና 2,000 ፓኬት የሐምቋሊማክ ይዟል። በሊያንግዙ 50,000 ነዋሪዎች ፍላጎት መሠረት በቁጠባ ከተከፋፈለ ለጥቂት ቀናት መቆየት አለበት። ፈጣን ኑድል፣ ብስኩት፣ የሐምቋሊማ። ልዑል ሆይ፣ ይህ በጣም ይጣፍጣል። አንድ ጉርሻ ብቻ ነው የወሰድኩትና አሁን አልራበኝም። ልዑል ሆይ፣ ሥጋ አይደለም፣ ግን በሥጋ ጣዕም የተሞላ ነው። ሥጋ ነው ካልክም ልዩ ጣዕም አለው። በጣም አስደናቂ ነው። እንዲሁም ሌላ 10,000 መስፈሪያ ሩዝ አለ። አምላኳ ከነገ ጀምሮ እንዲቀርብ ታደርጋለች። ለጊዜው በሚስጥር ያዘው። ማከፋፈሉ በሙሉ በልዑሉ መኖሪያ በኩል ይከናወናል። ቆጣቢ ሁን። የተቻለህን ያህል እንዲቆይ አድርግ። እሺ፣ ምግብ ስጡን። ሁላችሁም መንገድ ልቀቁ። ምን ተሸክመዋል? እህል አይመስልም። ሰባተኛው ወንድም አሁን ምን እያሰበ ነው? እነዚህ ሳጥኖች በጣም እንግዳ ናቸው። በእውነት በእህል ተሞልተው ይሆን? አይጨነቁ ልዑልነቱ። ወደ ሊያንግዙ የሚወስደው የእህል መስመር ተቋርጧል። ምንም ምርት የለም። የልዑሉን መኖሪያ ተውና መላው ከተማ አንዲት ቅንጣት ሩዝ የላትም። ይህ ትርኢት የሚያበቃበት ጊዜ አሁን ነው። እስቲ አብረን እንያው። እህል እያከፋፈሉ ነው። ይሄ ምንድን ነው? ውስጡ ምን አለ? የልዑሉ መኖሪያ እስካሁን ሾርባ መስራት ለምን አልጀመረም? እህል አይመስልም። እህል መሆን የነበረበት በጆንያ ነበር። ሳጥን የሚጠቀም ማን ነው? አዎ፣ ሳጥን ውስጥ ከሆነ እህል አይደለም። በእነዚህ ሳጥኖች ውስጥ ያለውን ተመልከት።
ምናልባት አፈር ብቻ ሊሆን ይችላል። የከተማው ገዢ ሕዝቡን ለማሞኘት ማስታወቂያ ይለጥፋል። ሸን ሞይዋን አስከፊ ወንጀለኛ ነው። ካልሆነ ሳጥኖቹን ክፈቱና በውስጡ በእውነት እህል እንዳለ እዩ። አዎ፣ ሳጥኖቹን ክፈቱ! ሳጥኖቹን ክፈቱ! ሳጥኖቹን ክፈቱ! ተረጋጉ! እስቲ እኔ ሳጥኖቹን ክፈቱ! ሳጥኖቹን ክፈቱ! እስቲ እኔ ሳጥኖቹን ክፈት! እስቲ እኔ ሳጥኖቹን ክፈት! እስቲ እኔ ይሄ ምንድን ነው? ይሄ ምግብ ነው? ምግብ? ምን? ለምንድን ነው መልኩ እንዲህ እንግዳ የሆነው? ማሸጊያው በጣም ያማረ ነው። እኔ እንኳን እንዲህ አይነት ነገር አይቼ አላውቅም። ለይሉኝ የቀረበ እንጂ ፋይዳ የሌለው ምግብ አለመሆኑን ገና በጨረፍታ ማወቅ ይቻላል። በእንዲህ አይነት ያማረ ማሸጊያ ውስጥ ምን አይነት ነገር ይኖር ይሆን? አትስጋ ልዑል ሆይ፣ በትንሽ ንግግር ብቻ እኔ ሊያንጊውን ቀውጭ ማድረግ እችላለሁ። ጥሩ፣ አጥፋቸው። ወገኖቼ ሆይ፣ የሊያንግድ ሕዝብ እየተሰቃየ ነው። አዎ፣ ለዳሽያን ስርወ መንግሥታችን ስንል አረጋውያንን እና ሕፃናትን ተንከባክበናል፣ ድንበርን ጠብቅ። ነገር ግን አንድ ጉርሻ ምግብ እንኳን ማግኘት አልቻልንም። ኦ፣ እኔና ባለቤቴ በጎዳና ላይ በረሃብ ልጃችንም በጽኑ ታሟል። ወንድሜ አገሩን ሲከላከል በጦር ሜዳ ወደቀ። ገዢዎቹ እህሉን ዘርፈዋል። ሾርባ ይሰጠናል የተባለበት ጊዜም ካለፈ ቆይቷል። ሲጫወቱብን ነው የኖሩት። ትክክለኛ ዓላማቸው ምንድን ነው? 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 ይሄ የምን ሽታ ነው? ነይ እኔ። ሽታው በጣም ደስ ይላል። ሄይ ሄይ፣ አንቺ እዚያ አትሂጂ። ተናግሬ አልጨረስኩም። ሽታው እንዴት ይጣፍጣል! ሰባተኛው ወንድም አሁን ምን እያደረገ? ይህ መዓዛ! የቤተ መንግሥት ማድቤት እንኳን አይስተካከል። የገበሬ መንጋ ከምግብ ሽታ መራቅ አይችሉም። ሽታው በጣም አስደናቂ ነው። ልዑል ሆይ፣ ይህ የሥጋ ኑድል ነው። የሥጋ ወጥ! የሥጋ ወጥ! እንዴት ይጣፍጣል! የሥጋ ኑድል እየሸተተኝ ነው። ሽታው እንዴት ይጣፍጣል! ይህ የሥጋ ሾርባ ኑድል ብቻ አይደለም እንዴ? እንዲህ የሚጣፍጠው ምንድን ነው? በጣም ይጣፍጣል። የደረቀው የሽንኩርት ቅጠል በውሃው ውስጥ ሲያብጥ። ሽታው በጣም ደስ ይላል። ለመብላት በጣም ቸኩያለሁ። በእውነት አስደናቂ ነው። በጣም አስደናቂ! እንዴት ያለ መለኮታዊ ጨው ነው! እፈቅዳለሁ። ሽታው እንዴት ይጣፍጣል! ችሩ አምላክ! ይህ ሰማያዊ ምግብ! አንዲት ጉራሽ ብቻ ብቀምስ ደስ ብሎኝ እሞት ነበር። አንዲት ጉራሽ ብቻ! አዎ፣ ደስ ብሎኝ መሞት እችላለሁ። እንዴት ይጣፍጣል! ጨው ከቀመስኩ በጣም ቆይቻለሁ። ሁላችሁም ስሙ፣ ይህ የፈጣን ኑድል ይባላል። ሁላችሁም እንዳላችሁትም ከአማልክት የተላከ ስጦታ ነው። በዚህ ዓለም ውስጥ አማልክት የሚባሉ የሉ። ቤተሰቦቹን ያሰናበተው ልዑሉ ነው። የራሱን እህል ለእኛ የሰጠን። ሕይወት አድን ፈረሱን ሳይቀር አርዶ መገበን። አዎ፣ ልዑሉ የሊያንግዙ ከተማ አምላክ ነው። እኛ የምናመልከው ልዑሉን ብቻ ነው። ልክ ነው። እኛ የምናመልከው ልዑሉን ብቻ ነው። እኛ የምናመልከው ልዑሉን ብቻ ነው። የሊያንግዙ ሕዝብ በአንድ ልብ ሆኑ። አገሩን ይጠብቃል። ለዓመታት አንድም ሰው ከተማዋን ጥሎ አልወጣም። 50,000 ሰላማዊ ሰዎች፣ 50,000 ወታደሮች። የከተማዋ ጠባቂ ሺን ሞይዋን ሁላችሁንም ያመሰግናል። ልዑሉ ለዘላለም ይኑር! ለዘላለም ለዘላለም ይኑር! ለዘላለም! ልዑሉ ለዘላለም ይኑር! የሊያንግዙ ከተማ እህል ካለቀበት ቆይቷል። ይህ በፊታችን ያለው ምግብ በእውነት ከአማልክት የተሰጠ ስጦታ ነው። አሁን ለሁሉም አከፋፍላለሁ። ሳህኖቹን አምጡ። እንካችሁ ተጠንቀቁ፣ ትኩስ ነው። ቺያን ያዟቸው! የደቡብ ድንበር ሰላዮች ሊያንግዙን ሰርገው ለመግባት ይደፍራሉ።
መሰረት የሌለው ክስ እየሰነዘርክ ነው። ለምን ስማችንን ታጠፋለህ? ሊያንግዙ ለዓመታት በድርቅ ተጎድታለች። በምግብ እና በልብስ እጥረት። የሕዝቡ ቆዳ ሻካራ እና የጠቆረ ነው። ልብሳቸውም የተቦጫጨቀ ነው። አሁን እስቲ ራሳችሁን እዩ። ራሳችሁን ብቻ ነው የምታታልሉት። ፍጹም የማይረባ ጠባቂዎች፣ ኑ እዚሁ ግደሏቸው። እሺ፣ ይህ ድፍረት! አልጋ ወራሽ አድኑኝ! ማን እንደሚደፍር ማየት እፈልጋለሁ። ሺን ሞያን የሊያንግዙ ልዑል አዋጁን ተቀበል። ሰባተኛው ወንድም የበታችህ በጣም ሥርዓት የለውም። ከንጉሠ ነገሥቱ ስለ ራክ ብቻ እንዳይመስልህ። እናትህና እህትህ አሁንም በቤተ መንግሥት ውስጥ እንደሌሉ፣ በ10 ሺዎች የሚቆጠሩ የሊያንግዙን ሕዝብ ሳንጠቅስ ሁሉም ካንተ ጋር እንዲሞቱ ትፈልጋለህ። ተገዢ ሺን ሞያን አዋጁን ይቀበላል። አውጁ! በሰማይ ቸርነት የዳሽያን ንጉሠ ነገሥት ያውጃልክ። ሺን ሞያን የሊያንግዙን ከተማ በብቃት መከላከል ተስኖታል። ስለዚህ አልጋ ወራሹ የሊያንግዙ ከተማ ዋና ተቆጣጣሪ ሆኖ ተሹሟል። በሊያንግዙ ከተማ ያሉ ጉዳዮች በሙሉ በአልጋ ወራሹ ይወሰናሉ በንጉሠ ነገሥቱ ትእዛዝ። ጥፋተኛው ተገዢ ሺን ሞያን አዋጁን ይቀበላል። ሰባተኛው ልዑል ይህ ሰው ነው። አልጋ ወራሽ ሺን ሞያን ትእዛዜን ስማ። ጠላት ደጃችን ላይ ነው። ጦርነትን እንድታስወግድ ታዘሃል። መደበቅ የግዛታችን ክብር ይጎዳል። በንጉሠ ነገሥቱ ትእዛዝ ወታደሮችን ይዘህ በ7 ቀናት ውስጥ ከከተማው እንድትወጣ። ምንም ማዘግየት የለም። የሊያንግዙ ከተማ ለመከላከል ቀላል፣ ለማጥቃት ግን ከባድ ናት። ለወራት ያለ ስንቅ ቆይተናል። አሁን እንድንወጣ የማዘዘ ዓላማ ምንድን ነው? ልዑልነቶ በፍጹም መስማማት የለብዎትም። ማነው? ለምን ድመት አለ? አይ ምንም አይደለም፣ ምንም አይደለም፣ ምንም አይደለም ልዑልነቶ። ምን እየተፈጠረ ነው? አምላክ ቃል የገባቸው 10,000 ኪሎ ሩዝ ደርሷል። በዚህ እህል የገጠመኝ ችግር ይፈታል። የሊያንግዙ ከተማ ዳነች። የሊያንግዙ ሕዝብ ከእንግዲህ አይራብም። አምላክ ለእኛ ብዙ አድርጋለች። እኔም ውለታዋን ለመመለስ የድርሻዬን መውጣት አለብኝ። ማስታወቂያውን ላክ። ከዛሬ ጀምሮ ለአምላክ መሥዋዕት እናቀርባለን። ከመላው ከተማ ወርቅ፣ ብር እና ጌጣጌጥ ሰብስቡ። ትልቅ አስተዋጽኦ ያደረገ ሰው የመለኮታዊ ምግብ ድርሻ ይሸለማል። እሺ። ለመለኮታዊት እመቤት ሩዙን እና የተለያዩ መለኮታዊ ምግቦችን ተቀበያለሁ። በ50,000 የሊያንግዙ ወታደሮች እና ሰላማዊ ሰዎች ስም እኔ ሺንክ አመሰግናለሁ። መለኮታዊት እመቤት አልጋ ወራሹ በድብቅ ወደ ሊያንግዙ መጥቷል። የንጉሠ ነገሥቱን አዋጅ በመጠቀም የሊያንግዙን ጉዳዮች እንደ ዋና ተቆጣጣሪ ተረክቧል። በ7 ቀናት ውስጥ ወታደሮቹን ይዤ ጠላትን እንድጋፈጥ አዞኛል። አለበለዚያ በክህደት እከሰሳለሁ። እንዴት ያለ የተረገመ አልጋ ወራሽ ነው! ይህ በግልጽ የሊያንግዙን ወታደሮች እና ሕዝብ ለሞት አሳልፎ መስጠት ነው። በጭራሽ! እነሱን የምረዳበትን መንገድ መፈለግ አለብኝ። ማንም ሰው የእኔን ከፍ ያለ ምኞት አይደግፍም። በራሴ እስከ ምድር ዳርቻ በበረዶ ላይ እጓዛለሁ። የሕይወት ኤሊክሰርን ለማግኘት ዕድለኛ ከሆንኩ በብቸኝነት ወደ ኩንሉን ማድረግ እችላለሁ። በቀጥታ ስርጭቱ ላይ ያላችሁ ይህንን ሐረግ አስታውሱ። ይህ የወንድም ኳን ግምገማዎች በእርግጠኝነት አስተማማኝ ነው። በብቸኝነት ወደ ኩንሉን ማድረግ እችላለሁ። በተቻለ ፍጥነት እነዚህን ወደ ገንዘብ መቀየር አለብኝ። የሊያንግዙን ሕዝብ ለመርዳት ለመሞከር መጀመሪያ የወረቀት ቢላዋ እገዛለሁ። እናቴ ይህን ለምራቴ ትተዋለች። ውሰዱት። አመሰግናለሁ ወንድሜ፣ ይሄው ውሰድ። አታሎኝ ሊጠፋ እየሞከረ አይደለም አይደል? ሁለቱም በረሃብ ሞቱ። እኛ በመናፍስት ወይም በአማልክት አናምን፣ በልዑሉ ብቻ እንጂ።
ልዑሉ ለአማልክት መሥዋዕት አቅርቦ